አንቱ የአላህ ነቢይ አንቱ የአላህ ነቢይ አንቱ የሰላም ካስማ የእርሶ ስም ተጠርቶ ከሚሰደብማ የእርሶ ክብር ኩራት በሕይወት እያለው ከሚደፈርማ ለዓለም እንጮኻለን ፊዳ እንሆናለን ድምፃችን ይሰማ የመጣው ይምጣና የጠፋው ይጥፋ ያበጠው ይፈንዳ ለአንቱ ይቆራረጥ ይሰበር ይቃጠል አካሌ የሚጎዳ እንኳን ሌላው ቀርቶ ለአንቱ ከሆነማ ነፍሴም ትሁን ፊዳ በእናት በአባቴ በደሜ በነፍሴ ባወቅኳቸው ሁላ ለአንቱ መክታለሁ ያለኝን ሰጣለሁ ሳልል ወደ ኋላ ግድ ሆኖብኝ እንጂ ሰላም የሆንኩ ሰው ያልነካኝ መሽነካለው የእርሶ ስም ተጠርቶ ሲሰደብ ግን ሁሌም አለው ኢላ ረሱላላህ ኢላ ሐቢበላህ ነቢይን እያልኩኝ ሁሌም እጮኻለሁ እርሶ ሲሰደቡ መቼም ዝም አልልም በሕይወት እስካለው ፊዳከ አቢ ወኡሚ ወነፍሲ ያ ረሱላላህ። ሰላም አለይኩም እንዴት ናችሁ? ይሄ ዲቃላ አቶ አጉማ ባይሳ ይባላል እና ነቢ ሰለላሁ ዐለይሂ ወሰለም በድፍረት ተሳድቧል፣ ሂጃብን አንቋሿል እና አክቲቪስት ነው የኦሮሞ አክቲቪስት ወይም ኦሮሞኛ ቋንቋ ተናጋሪ እንደዛ ነገር። ከየት አመጣው ድፍረቱ? አንድ ሰው እንዴት ዘሎ የሰው ሃይማኖት ይነካል? ዘሎ እንዴት ነቢ ሰለላሁ ዐለይሂ ወሰለም ይሳደባል? ስለሳቸው ሳያጣራ ሳያነብ በተለይ ሳያነብ የሚለው ላይ ያስምሩበት። ይሄ ወሬውን ተውት። ይሄ ሳያነብ እንዴት ምሁር ነኝ ባይ ዲቃላ ውሻ የውሻ ልጅ ከየት አባቱ አንተ ነው? እሱ የኦሮሞ ነፃ አውጪ ጅኒ። አንተ ምን የምን አባ ነፃ አውጪ ነው? 40 ሚሊዮን እኮ ኦሮሞ ካለ ከ25 በላይ ከ30 ሚሊዮን በላይ እኮ ሙስሊም ነው። ለሱ እምነቱን ያላሰብክ የምን አባ ነፃ አውጪ ነው አንተ ሸርሙጣ? እንዴት ማለት ነው? እንዴት ቢደፍር ነው? ሲጀመር እሳቸው እኛም በመናፈቅ ያለቀሱ ሰሃቦችን ባልደረቦቼ ናችሁ፣ እነሱ ግን ኡመቴ ናቸው እነሱ ብለው ለኛ እነሱ ናቸው ኡመቴ ያሉ የውመል ቂያማ እና አደም ኑህን ሙሳን ኢሳን አማላጅነት ሲላክ ነቢ ሰለላሁ ዐለይሂ ወሰለም ምን ያማልዳቸዋለሁ ያሉ ሌሎቹ የማያማልዱበትን ምክንያት ሁሉም ሲናገሩ እሳቸው አለውላችሁ ያሉ ቀብሩ ስትገባ መረቡክ እየተባለ ከዛ በኋላ መነብዩክ እንጂ የምትባለው ቀቢላህን ይጠይቃል። ዘርህ ምንድነው? ከአማራ ነው ከኦሮሞ ነው ይባላል። ስለ ዘር አለ እንዴ እስልምና ላይ ሲጀመር? እንዴ መጀመሪያው ሙአዚን ቢላል አይደል እንዴ? ቢላል ጥቁር አይደል እንዴ? ቢላል ነቢ ሰለላሁ ዐለይሂ ወሰለም የሰበኩትን ግን ያውቃል። ይሄ ውሻ የውሻ ልጅ እሱም ብሎ ነፃ አውጪ አረቡ ከአጀሚው ጋር ምንም ልዩነት እንደሌለው ነጩም ከጥቁሩ አጠቃላይ ልዩነት እንደሌለው ኢላ ሲቀር በእምነታቸው እምነት አላህን በመፍራት ደረጃ እንጂ የምትበላለጠው በእውቀት ደረጃ እንጂ በከለር በምን አይደለም፣ ጾታ ሴት ወንድና አይደለም ብለው ያስተማሩትን አያነብም እንዴ? ይሄ ውሻ ከየት ያመጣው ድፍረት ነው? ሲጀመር ነቢን እንደዚህ የሚሳደበው ይሄ ወሰክ ነው፣ ውሻ ነው። የዚህን ይቅርታ ማንም ማለት ነው የኦሮሞ ህዝብ ስፔሻሊ የዚህ ሰውዬ ንግግር ሰምቶ ማለት ነው ይቅርታውን ተቀብሎ መኖር በጣም ይገርመኛል። እኔ ኦኬ ነገ ነፃ ያወጣልሃል ይሄ ሰውዬ። እንግዲህ ሰው ሆድ ያበውን ብቅል ያወጣዋል ይባላል። ውስጡ ላይ ያሰበውን ወሰክ የሆነ ነገር ነው የተናገረው እንጂ እንትን አይደለም። ሲጀመር የኦሮሞ ህዝብ አክቲቪስት እኮ አላጣም። ኦሮሞ ስንት አክቲቪስቶች አሉት አይደል እንዴ? ይሄ ወሰክ ከየት አባቱ የመጣ ነው ደግሞ? በምን ድፍረት ነው እንደዚህ የሚናገረው? እምነትህን ነክቶብህ ምን ማለት ነው? ይሄ መከፋፈል ምናምን ይሄ ወደ ፖለቲካ እንዳትወስዱት። ይሄ ሸርሙጣ ግን በጣም ባለጌ የሆነ ንግግር ነው የተናገረው። ቤሽቲያም ይሄ በጣም አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ተዓላ ዝም አንልም፣ በህግ እንፋረዳለን። አንድ ፖለቲከኛ ለፖለቲካው ማራመጃ ረሱሉን ሰለላሁ ተዓላ ዐለይሂ ወሰለም በአደባባይ ተሳደበ። ዝም አንልም። እህት ወንድሞቼ ዘራችንን ወደ ኋላ ጥለን በእስልምናችን አንድ ሆነን ልንቆም ይገባል። ሐቢቢ ያ ረሱሉላህ ሰለላሁ ተዓላ ዐለይሂ ወሰለም ቢያቃቸው ኖሮ ለአደም ልጅ በሙሉ የሚያለቅሱ ነበሩ። ሰለላሁ ተዓላ ዐለይሂ ወሰለም ለግል ፖለቲካ ተብሎ አደባባይ ላይ ተወጡ። እሳቸውን መንካት እሳቸውን መሳደብ አላወቀም እንጂ ፀሐይ ላይ አሸዋ እንደመበተን ነው። ፊዳከ ኡሚ ወአቢ ወአህሊ ወዕያሊ ወማሊ ያ ሐቢቢ ያ ረሱላላህ። የዓለም ብርሃን ጀነትን አብሳሪ የሚስኪኖች አዛኝ እውነትን መስካሪ ሳያዩ ያነቡ ለነፍሴ ተጨንቀው በተውሂድ ጎዳና እውነትን አድምቀው ታማኝ ትሁት መሪ አንደበተ ርቱዕ መምህር አዋቂ ጣፋጭ አንደበቱ
የቃል ኪዳን አክባሪ አስታራቂ ዳኛ የጦር ሜዳ ጀግና ወታደር አርበኛ ክቡር የአላህ ነቢይ ታላቂ ሰላም ሰው ዓለም ያወደሰው አላህ ያነገሰው ፍቅሩ አሸነፈ ፍቅሩ ዓለምን ገዛ ስንቱ ቃል ተጋባ የወደዱት ማለ ለርሶ ሊሆን ፊዳ ለርሶ ሊሆን ቤዛ እኔ ልሙት አለ እኔ ልሙት ለርሶ እኔ ልሁን ፊዳ ይሄው ይፍሰስ ደሜ አካል የሚጎዳ ከርሶ አይበልጥብኝም መላው ሰውነቴ ክፉትን አልየው ካሻው ይምጣ ሞቴ السلام عليكم ሃይማኖቴ ኢስላም ስሜ ሙስሊም ቦይ ነው ነብይ ለሰደበው ዲኔን ለጠላው ሰው ይሄ መልእክቴ ነው ለሱም ብቻ አይደለም በዚሁ መንገድ ላይ ለተመሳሰለው ይድረስ ለዛ እንስሳ ይድረስ ለጠላቴ ዲኔን ለማይወደው ስለ ኢስላም ሲነሳ ውስጡ ለሚነደው ይድረስ ለዛ እንስሳ ነብዩ መሐመድ ስማቸው ሲነሳ ደርሶ ለመሳደብ ነብይ ለማንቋሸሽ አፉን የሚያነሳ ከሰው ተቀላቅሎ ሰውን ተመሳስሎ የሚኖር እንስሳ አላወቅም እንጂ ነብይን ስሰድብብኝ ደም ስጋ አጥንቴን ማንነት ኩራቴን ሁሉ ነካህብኝ ነፃነት ምናምን ብለ ቀለልክብኝ በቃኔን ስደበኝ በቃኔን አንቋሸኝ ነብይን አትንከብ አንቱ የአላህ ነብይ አንቱ የሰላም ካስማ የርሶ ስም ተጠርቶ ከሚሰደብማ የርሶ ክብር ኩራት በህይወት ያለው ከሚደፈርማ السلام عليكم ورحمة الله وبركاته فداك أبي وأمي وأهلي ومالي وولدي وكل شيء لك يا رسول الله صلى الله عليه وسلم والله من بي عندما ناقر بالاك فوتو رايتشو نمبر سمونون يا الله ملكتني صلى الله عليه وسلم اللهم صل وسلم وبارك عليه ሲሳደብ የነበረ ኢትዮጵያዊ ነኝ ምናምን የሚል አንድ ሽማግሌ ሰውዬ አይተን ነበር እኔ ምን እንደሚባል እኮ አንዳንዴ ግራ የሚገባው ምን አይነት ጊዜ ላይ እንዳለ السلام عليكم ዛሬ በሶሻል ሚዲያ በየቦታው ሲንሸራሸር የነበረው አጉማ ፈይሳ የተባለ ፖለቲከኛ ነብያችንን ሰለላሁ ዐለይሂ ወሰለም አዋርዶ ተሳድቦ ሂጃብና ቁርአናችንን አንቋሾ ተሳድቧል። በህግ መስመር እየሄድን ነው። በቅርብ የጁን ያገኛል። እኔ ደግሞ እዚህ ሶሻል ሚዲያ ላይ አንድ ነገር ልበላችሁ። ሁላችሁም ይህንን ቪዲዮ የምትከተሉ ሆይ በአላህ ይጃችኋለሁ። ሴቶች አባያችሁን በመልበስ ወንዶች ቁርአናችሁን በመያዝ فداك أبي وأمي وروحي ومالي وأبويا وأمي يا رسول الله بلو أمتو يا الله ملاكتنيا هوي بزيك مدر لا يالو دنگروچي لجوچي እናትና አባቴ ፊዳ ይሁን ሎት በሉ ማንንም የከሰረ ፖለቲከኛ ጎጠኛ በነብያችን ላይ አፉን የመክፈት ሞራል የለው فداك أبي وأمي ومالي وروحي وأبويا وأمي يا رسول الله ለዚህ ነው ረሱላችን ማለት አለይሂ ሰላቱ ወሰለም ቀይ መስመር ማለት ነው ቀይ መስመር በቃ ምንም የቀረን ነገር የለም እዚች ዓለም ላይ ልጆቻችን ቢያልቁ አባቶቻችን ቢያልቁ ሀብቶቻችን ቢያልቁ ሁሉም ነገር ቢያልቅና ረሱላችን ነፃ ቢወጣ ነው የሚሻለው እዚህ ዓለም ላይ ይሄንን ቀይ መስመር ዓለሙል እስላም በተግባር አይሳይቷል ግን አሁን የኢትዮጵያን ሙስሊም ላይ ነው ይሄ የመጣው አሁን ለዚህ ነው ልክ ይሄ ነገር አብዱርሂም ጀዛከላሁ ኸይረን ለዚህ አይነት ጉዳይ ሁሌ ነው የምትቆመው አላህ ካንተ ጋር ይሁን ጀዛከላሁ ኸይረን ዱዓ ነው የምናደርግልህ እድሜን አላህ ረጅም ያድርግልህ ጠላቶችህን ከጠላቶች በፊት አላህ እንዳይወስድ ይሄንን ነው ዱዓ ማድረግልህ አዎ ስንቱ ነው አንተን እዚህ ኸይር ነገር ለእስልምና የምትቆርቀሩን አንተን የሚጠላው ከነሱ በፊት አላህ እንዳይወስድ ተመልከቱ ወንድም ይሄ ነገር ልክ እንደተከሰተ ወዲያውኑ ከአሜሪካ ካናዳ ኢትዮጵያ ያሉትን እና ሳዑዲ ያሉትን ሁሉንም መሻይኾች ይሄ ነገር ኦሮሞ ቤተሰብ ምናገር በኦሮሞኛ የሚናገር ሰው ስለሆነ ወዲያውኑ ተሰብስበን ምን ማድረግ አለብን ወደ ሚዲያ ሳንወጣ መሹር አርግተን ነው ይሄ ነገር የወጣው እንጂ ይሄ ነገር እንዳይወጣ ማድረግ ይቻል ነበር ግን አንድ
የተደረገው ነገር ቀይ መስመር መሆኑን የኦሮሞ ሙስሊም ሳይሆን ኢትዮጵያ ሙስሊም ሳይሆን የዓለም ሙስሊም ማየት አለበት። ለምን የተነካው ረሱል ነው። የተነካው ከነፍሶቻችን አለይሂ ሰላቱ ወሰለም ከነፍሶቻችን የበለጠ የምንወደው ረሱላችን ነው የተነካው። ለዚህ ነው ይሄ ነገር ወደ ሚዲያ እንዲወጣ የፈለገው። ይሄን ሰውዬ ስሙን ለማንሳት ወይም እንዲታወቅ ለማድረግ ሳይሆን አንድ የሰዎቻችንን ሁኔታ ስለምናቅ የሰዎቻችን ሁኔታ ስለምናቅ ምንም አይሰማም፣ ሁሌ ስንናገረው አይሰማም። ናሽናሊስት ሆኖ እስልምናን ራሱ ረግጦ እየሄደ ነው። ኧረ እባካችሁ ይሄ ነገር ትክክል አይደለም። ይሄ ነገር በፖለቲካም በኩል ሃይማኖታችሁን ኧረ እባካችሁ ይሄ ነገር ምንትን ነው ያለው? አየህ የሆነ ገደብ ነው ያለው። ለሁሉም ነገር ገደብ ነው ያለው። ይሄ የናሽናሊስት ገደብ ማለት ነው። ሰው ለሃይማኖት ሳይሆን ለብሔረሰቡ ገደብ ማለት ነው። ለተውሂድ ሳይሆን ለብሔረሰቡ ገደብ ማለት ነው። ይሄ ገጽ ነገር ጥሩ አይደለም። አሁን ሁሉም ደግሞ ማየት እንዳለበት ይሄ ለኛ ምክንያት ለኛ እንዳውም ማስረጃ ነው። ምን ሁሌ ስንናገራቸው ዛሬ ኩርስ ለማየት እንጂ ራሱን ፍላጎት ለማድረስ እንጂ ያንተን ችግር ሳይሆን ራሱን ፍላጎት ለማድረስ ነው የሚሄደው ማንኛውም አብዛኛው ፖለቲከኛ። ሰላም አለይኩም። እውነት ሀቢቢን ተወዳላችሁ? እውነት ለፎሎና ለላይክ ብላችሁ ነው ፊዳ ካቢ ያ ረሱላህ እያላችሁ ቪዲዮ እየሰራችሁ የምትለቁት? ወይስ እውነት የነብያችን ሰለላሁ ዐለይሂ ወሰለም ውዴታ ከእውነት ከአንጀታችሁ የእውነት ወዳችሁ ነው? እውነት እናንተ ነብያችን ሰለላሁ ዐለይሂ ወሰለም የምትወዱ ከሆነ እውነት የነብዩ ተከታይ ከሆናችሁ ይሄን ሰውዬ በዚህ ሳምንት ውስጥ ወላሂ ከዚህ ዱንያ ማጥፋት አለባችሁ። ሙስሊም የሆናችሁ ሰዎች ማለት ነው። የሌላ ሰው የሌላ እምነት ተከታይ ማንም ምንም አይመለከተውም። ይመለከተኛል ያለ ጸቡ ከሙስሊም ጋር ነው። ሀቢብ አላህ ናቸው፣ ረሱል ናቸው። ብዙ የከፈሉልን፣ ብዙ የሆኑልን፣ ሴትነቴን ያስከበሩልኝ፣ ብዙ የሆኑልኝ ናቸው ነብያችን ሰለላሁ ዐለይሂ ወሰለም። ለነብያችን ሰለላሁ ዐለይሂ ወሰለም ማንም ሰከራ አፉ ከሚሸጥ አፉ ከሚገማ ሰው ይሄ ቃል ለነብያችን ሰለላሁ ዐለይሂ ወሰለም አይገባው። ማንን ፈርታችሁ ማንን? ወላሂ ላዚም ባገኘው እኔ እቅሱም ቢላ ባገኘው ወላሂ አንገቱ ነው በሰይፍ ማቀላለት። ወላሂ ላዚም ትንሽ ትልቅ አይልም። ለነብያችን ሰለላሁ ዐለይሂ ወሰለም መስዋዕትነት ይገባቸዋል። ወላሂ ላዚም አንገቱ ነው ማቀላለት። እዛ ሀገር ያላችሁ ሰዎች ከየትም ለህግ እናቅርብ ምናምን የትኛው ህግ ያለበት የትኛው ትክክለኛው ህግ የሚከበረበት ሀገር ነው ስለ ነብያችን ሰለላሁ ዐለይሂ ወሰለም ተሰድቧል ተብሎ ህጉ የሚከበረበት? እውነት እናንተ ነብዩን ተወዳላችሁ? እውነት እናንተ የነብያችን ሰለላሁ ዐለይሂ ወሰለም ወዳጆች አፍቃሪዎች ናችሁ? ወላሂ ላዚም ይሄን ሰውዬ እዚህ ዱንያ ላይ እንዳታስቀምጡት። እዚህ ዱንያ ላይ እኔ አልኳችሁ ባገኘው እኔ ያለሁበት አካባቢ ቢሆን ወላሂ በማንም እጅ ላይ ሞት ይሄ ሰውዬ እኔ ነኝ የምገለው፣ እኔ ነኝ መስዋዕትነት ማስከፈልለት የነበረው። ወላሂ ላዚም ያልኳችሁ። ስለዛ ነሺዳ ስለተባለ ሀቢበላህ ረሱላህ ፊዳ ስላላችሁ ምንም ታመጡት ነገር የለም። ዛሬ የነብያችን ሰለላሁ ዐለይሂ ወሰለም መብት የነብያችንን ድንበር ዛሬ ካላስከበራችሁ መቼም አታስከብሩ፣ መቼም ማለት ነው። ማንም ቡሃቃ፣ ማንም ሰካራ፣ ማንም አረቄ ይሄ የሚገማ ነገር እየጠጣ እየመጣ ስለ ነብያችን ከዚህ ከልሳኑ ላይ መጥፎ ነገር ማንም እንዲያወራ አንፈቅድለትም። ማንም ሰው ማለት ነው ዱንያ ላይ ያለ ሰው ከማንም ከምንም በላይ ናቸው ነብያችን ሰለላሁ ዐለይሂ ወሰለም። ከደማችን ከነፍሳችን ከሁሉ ነገር ናቸው ለኔ ነብያችን ሰለላሁ ዐለይሂ ወሰለም። ማንም በኋላ እየተነሳ አፉን እንዲከፍት አንፈቅድም። የኦሮሞ ሙስሊም የሆናችሁ ሰዎች ደግሞ ማለት ነው ይሄ ሰውዬ በጣም ድንበር እንዳለፈ ኦሮሞነት ለእናንተ ምንም እንዳልሆነ ልታስረዱት ይገባችኋል። እውነት እናንተ ሙስሊሞች ናችሁ? እውነት አላህን ተወዳላችሁ? እውነት ነብያችን ሰለላሁ ዐለይሂ ወሰለም መንገድ ብትከተሉ ናችሁ? እውነት ነብያችን ሰለላሁ ዐለይሂ ወሰለም ተወዳላችሁ? አሳዩና። ለዘር ለፖለቲካል የሆነ ነገር ቢሆን ኖሮ ቲክቶክ ሞልቶታል። በቃ ነሺዳ ተዘፈነ፣ ነሺዳ ተባለ፣ አፊዳ ካቢ ተባለ፣ አለቀ በቃ። ይሄ ነው ለነብያችን ሰለላሁ ዐለይሂ ወሰለም ምላሽ። አስቢያላህ ወኒዕመል ወኪል ፊሁ፣ አስቢያላህ ወኒዕመል ወኪል ፊሁ፣ አስቢያላህ ወኒዕመል ወኪል